ቆይ ከስራ መባረር ትፈልጋለህ? ሌላ ሰው ላምጣ? 10 ሚሊዮን እየከፈልኩ ማሰራ ሰው ላምጣ? በስራ ትሰራለህ? ይሰራል። አሁን እኔ እስከምመጣ ማለት ነው 100 ሺህ ብር አስገባ። ምን እሺ፣ በምን ምክንያት ፎቶ ላክልኝ አለች። ከዛ ፕሮፋይሉ ላይ ያለልሽ አልኳት። ፕሮፋይሉ ላይ ያለው መኪና ነው አለች። ምንድነው ቦዲ ጋር እንዳዳ በጥብ እንዳደረገ ማዳም ቀናዳ ምንድነው የሚለው? አስተርጓሚ በሌለበት ምንድነው የምትለው? አሁን ይችላል አስተርጉም ይላል። ቦዲ ጋር ቦዲ እስቲ ንካኝና አንድ ወለውላው ይላሉ እቀጠቅጣለሁ ይላል። ሰላም ፋሚሊ፣ ዛሬ ሰላም ፋሚሊ፣ እንዴት ናችሁ? ማን ነው ወይ? ዛሬም እናንተን ያዝናናል ብለን ያሰብናቸውን አዳዲስ ቪዲዮ እናመጣለን። ከቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ዘና ፈታ እንድትሉ ግብዣችን ነው። ቪዲዮንም ስትጀምሩት በላይክ ጀምሩት። ወደ ቪዲዮ አያሌው ደመቀ ሙቶ የለ እንዴ? ለምንድን ነው ለቅሶ የማትሄደው? ሳይጠራኝ ነው እንዴ? ሳይጠራኝ አይሻሌ ሞኙ ሰማኙ ጠጣ እንጂ ቶሎ ጠጣ። ገና እኮ እንጨት ትፈልጥልኛለህ። ትንሽዬ እንጨት አለ። ትንሽዬ እንጨት ትፈልጥልኛለህ። እዛ ጋ ያለው? አዎ። ውጭ ያለው? አዎ። አይ ቡናው ቅሪብኝ። ኧረ ጠጣ፣ ችግር የለው። ጋራ ባመኝስ እንዴ? ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? አይ አሁን ራሱ እጄ ልተኛ ነው። ኧረ እባክህ፣ ኧረ ምኑን ትተኛለህ? ቡናውን ተው፣ ግን እንጨቱን ትፈልጥልኛለህ። እንጨቱ አይቀሪም? አይቀርማ። እንዴ ጥሩ ነው። ብዙ እንጨት ነው ያለው? ትንሽ ነው እንዴ? ጠጣክ እንዴ? ጨምሪልኝ እንደው። አይተገሱ። ከባድ ዕውቀት ተገልጦልኛል። ከመሸ ሰው ሲሰድበን ለካ የምንናደደው የሰውየው ስድብ አይደለም አሉ የሚያናደን እኛንን ለስድቡ ትርጉም እየሰጠን የምንናደደው። እንጉሉ ባንጃላም ባሬ ላንጋላ ጉኑ ባንጋ አልተናደድክም። አሁን ለምን ትርጉም አልሰጠኸው እንጂ ከፎቅ ነበር የምትወረወር። በቃ እንዴት ነው? ልክ ነው አይደለም? የሆነ ሰውዬ ሲሰድብ ቋንቋውን አላውቀውም ብለህ ካድ። Veronica. Are you a comedian? Yes, I'm a comedian and a magician from Ethiopia, East Africa. Can you show me a trick? You want to see for real? Yeah. I'm a real magic man. I can show you my face on your house. I can come, I can disappear from here and I will come to your house immediately now. Okay, go. You want to see me? Yeah, go. You have to close your eyes first. Okay, go. 1, 2, 3. ቆንጆ ይኸው አሁንም ድጋሚ ተሰለፍኩኝ። ኧረ ብሩዝ ያተ ትክክል። ያ እንትን ኧረ ማጂሻኖቹ ራሱ ታስነቃለህ። የምር እንዳይቀኑብህ። ይሄንን ደግሞ እንዳታሳይ ደግሞ ይረባር። ኧረ አንጀት ላይ ብረት ይቁም። ቁም ይበላት ይለኛል። ይቁምልህ አንተ ቁም ይበላት። አንተ ትንፋሽ ቀጥ ብሎ ይቁም። አተንፍስ። እኔ እኮ ቁንጅና ውድድር አወዳዳሪ አይደለሁም። ሞዴሊስት አወዳዳሪ አይደለሁም። ቡርሳቦ ነኝ። ቁም ብለህ ምኗን ልታይ? ትች አትሳሚኝ። ምኗን ልታይ ነው? ቆሚ ብላችሁ የምትጽፉ ሰዎች ከቄጥ ጋር ምን አይነት ግንኙነት ነው ያላችሁ? ከታፋ ጋር ምን አይነት ግንኙነት ነው ያላችሁ? እናንተ በዚህ በቃ የዶሮ ታፋ ራሱ ስታዩ በጣም ውስጥ ውስጥ ትገባል። ሰውን ክፉ አታሰሩ።
የዳንሱ ፍቅር ነው ወይስ ምንድነው? ሰርግ ላይ ስለሆነ አይ ግራ ገብቶኝ እያላበ እንደነገጠባት መድረክ መሪ ቆይ እስኪ አንተ ልጅ ቆይ ምንድነው ስራ የመላለስክ የምትደውልኝ? ትሰማለህ? 18 ሚሊዮን ነው አሁን አስገባልኝ። ሄሎ ወይኔ ይሄ ልጅ ቆይ አንተ ምንድነው ቆይ በወሩ 10 ሚሊዮን አይደለም የሚከፍልልኝ? በቃ ስራዬን በአገባብ ስራ። በእናትህ አንተ ለምን አትረዳኝም? ሚሳ እራት ቁርስ ዱባይ ስለምበላ ላይበቃኝም ይችላል። ተጨማሪ እስከምጠይቀኝ አስገባልኝ። ቆይ ከስራ መባረር ትፈልጋለህ? ሌላ ሰው ላምጣ? 10 ሚሊዮን እየከፈልኩ ማሰራ ሰው ላምጣ? በስራ ትሰራለህ? ይሰራላ? አሁን እኔ እስከምመጣ ማለት ነው 100 ሺህ ብር አስገባልኝ። የሆነ ፀጉር እየተሰራው ነኝና ለፀጉር ሰራ ሊሰራት ነው። 100 ሺህ ብር ይባላል። ይበቅሻል? እሺ ያነና በቃ እሺ አስገባልኝ። በቃ ደውላለሁ። ምን አይነት ሰው ነው? የማግኝ ፀጉሩ 20 ብር ነው። ሄሎ አተ ባለጌ ነውራም ባለጌ ይብላል። አሬላ ዋጉር ተሰራንልህ ደግሞ ምን? ኧረ የምበላውን ቦምቦል ነው አለሚቱ በእግሯ ነው የምታቦከው አሉ። ታሽ በእናትህ ኧረ የምሬ ነው። ለዛ ነው ለካ ሩጥ የሚለኝ። ላው አንድ ጥያቄ ልጠይቅህ። ጠይቂ። ምንድነው ብራዘር? ኢትዮጵያ ውስጥ በሰላም ወጥቶ በሰላም የሚገባ ነገር ምንድነው? ፀሐይ ነው። ስሚኝማ የለይ ብራዘር፣ የኢትዮጵያ ሕዝብ ግን ለምንድን ነው ዱባ ወጥ የማይወደው? ኧረ እሱ ድሮ ቀርቷል በእናትህ። አሁንማ ቀለም ብናገኝ እንበላለን። እቺ ሰውዬ እኔ እስኪ አንቺ ሰውዬ አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? የሀበሻን ሕዝብ እንዴት ትገልጫዋለሽ? የሀበሻ ሕዝብ እኮ ማለት ለቅሶ ቤት ሄዶ በአንድ አይኑ እያለቀሰ በአንድ አይኑ ደግሞ የመጣና ያልመጣ ቴንዳስ የሚይዝ ድንቅ ሕዝብ ነው። ላው አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? ድሮ ፍቅር እውር ነበር ይላሉ። አሁንስ? አሁንም አይኑን ታከመ ቤትና መኪና ማየት ጀምሯል። አንቺ ብራዘር ምን እሺ ነው ፊትሽን ጥለሽዋልስ?
ኧረ ብራዘር ቶኝ ማቹካ ጋር ተጣላሁኝ እኮ። ምን? እሺ በምን ምክንያት? ፎቶ ላክልኝ አለች። ከዛ ፕሮፋይሉ ላይ ያለልሽ አልኳት። ፕሮፋይሉ ላይ ያለው መኪና ነው አለች። ከፋችሁ ውስጥ ነኝ አልኳት። ማንም የለም አብሮ ታዋ ምን ነው ብቻህን የምትስቀው? ኧረ ዛሬ ያጋጠመኝም ብለግሽ ማለት ነው። ምንድነው እስኪ ንገረኝ። እስቲ እኮ በህልሜ ያለኝ በግ ስገዛልኝ አየኋል አለችኝ። እና ምን አልካት? ሰማይሽ ከስተከከሽ ደግሞ በሬ ስገዛልሽ ታያለሽ አልኳት። ቀቀሎ ለአንተ ቀሎ ይሆናል። አያ ለኔ መችም ዘንድሮ ከብጆኛል። ፌዲ ሚስጋት ትናቃ የሰንጋ አይደለም የፍየለዋ። ምንድነው ባለ አልተገናኝቶም ነው ተገናኝቶ ምን ጉርባ አለ? ይሄን ያለ ሜዲ አይደል እንዴ? ኮቱ ሀና ቁምጣው ሻራ ሞቶ ነው የገዛሁት። ማን? ካመን እንጂ አንተ ያልምን ምን ያስደስታል? ምን ያስደስታል? ብር ነው። ብር ደስታን ይገዛል። ብር ደስታን ይገዛል እንዴ? ገዝቶላ ማለት መልስ አለው። ትቀልዳለህ እንዴ? እሺ ምን ያናዳል? የሚያናደኝ ብር ነው። ብር ደግሞ ምኑ ነው የሚያናዳው? ብር የሚያናደኝ ማጣቱ። ተመለሰልሻ? ብራዘር የህንድና ቻይና ፊልም የሚያበዙ ሰዎች እሺ ቲንክ እንደኛ አይመስለኝም። ምንድነው? ቦዲጋርድ ጋዳ በጥብ እንዳደረገ ማዳም ቀናዳ ምንድነው የሚለው? አስተርጓሚ በሌለበት ምንድነው የምትለው? አሁን ይችላል አስተርጉምላለ። ቦዲጋርድ እስቲ ንካኝና እንደ ወለውላሉ ይላሉ ለከተከታሉ ይላሉ። በአማርኛ አውራ በለው። እኔ ጸብ ትጣላለህ በለው። አይጣላም እባክህ ማዳም ደምበለ ለማደበደብ ደማዳን እንደ ቀም ጋድ ቦዲጋርድ ነው በዳ ታላ ነገር ነው እንዲመጩ ብሮ ጋድ ማደ ከማዳም ደብደብ እንደኛ ተወልደኛል። ጉድ ነው ዘንድሮ። ሰማችሁ? አዲሷን ፕላኔት ከመሬት የ3 ቀን መንገድ ኦክሲጅን አላት፣ ለማፈር አላት የሚያበቅል። በዚህ ሳምንት ነው ናሳ ያገኛት እንትን ውሃ ሁሉ የተሟላለት። ፈረንጅ 2 ሚሊዮን እየከፈለ አሁን ሊጋጋዝ ነው። አሁን የኛ ሰው እድል ቢሰጠው አይሄድም? አረ ይሄዳል። እንትን እዛ ሄዶ ደግሞ ቆለኛ ደገኛ እኔ ይሄ ብሔር አንተ ይሄ ብሔር ሊናከስዛል። አዲሷ ፕላኔት ላይ ደግሞ ወዶ ወፍ የለም። ፕላኔቱም አልተገኘም፣ እኛም አንሄድም። እዚች ወፍ የለም ፕላኔቱም አልተገኘም። እንዳቦካናት እዚቹ አስተካክልናት ነው የምንኖረው። ፋሚሊ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እስከዛው ድረስ ዋላ ፒስ